ሪፖርት መሰረት ወደ 90% የመርከብ እንቅስቃሴ እንደተቋረጠና በአብዛኛው በዓለም ላይ ወደ 300-400 የሚሆኑ ቬዝሎች በጌልፍ አካባቢ እንደተጠራቀሙ ይህም ደግሞ በተለያዩ አገራቶች ላይ ከፍተኛ የሆነ ተግዳሮት እንደፈጠረ ያለጠፋውን የዓለም ሕዝብ እየጎዳ ነው። በከፍተኛ ፍጥነት እያደጉ ያሉ ኢኮኖሚዎች ደግሞ በከፍተኛ ደረጃ ይጎዳሉ። G7 የሚባሉ ሀገራቶች እነሱ እንኳን ያላቸው የነዳጅ ሪዘርቭ ለ3 ወር ብቻ የሚቆይ ነው ይላሉ። ቢወደድም ኢኮኖሚያቸው አፎርድ ያደርጋል፣ መግዛት ይችላሉ። እስከ ተሸጠ ድረስ ነው ግን መግዛት የምትችለው። ሙሉ ለሙሉ የሚስተጓጎሉበት ሁኔታ ከተፈጠረስ ከኛ አንፃር ነው። እኛ የቀይ ባህርን ጥያቄ ያነሳን ነው። የባብል መንደብ ቢዘጋ ታፍነን ነው የምንቀረው። 120 ሚሊዮን ህዝብ ሆርሙዝ ላይ የደረሰ ቢደርስ ይሄ ችግር ወደኛ ይመጣል። የኢትዮጵያን ጥያቄ ከዚህ ማዕቀፍ አንፃር በተለይ ከብሔራዊ ጥቅምን ከማስከበር አንፃር እንዴት ትመለከተዋለህ? ይሄ ጦርነት በአጭር ጊዜ ይፈታል ብዬ እኔ አላምንም። በበኩሌ በጣም በኃይለኛ ነው የተያያዙት። 4 ቀን ይፈጃል የተባለ ነገር 1 ወር ሞልቶታል። it may take 6 months or years። አሁን ባለው የዓለም አቀፋዊ የመናጠቅ ፖለቲካ ውስጥ ወይም የሪያሊዝም ፖለቲካ ውስጥ አሁን የመጣውን ጫና ኢትዮጵያ እንዴት ትቀልብሰው ወይም ደግሞ እንዴት ትቋቋም የሚለውንም አብረህ እንድታነሳልኝ ነው። ዋናው መሰረታዊ ነገር ክቡር ጠቅላይ ሚኒስትሩ ከ2 እና 3 ዓመት በፊት የባህር በር ጥያቄን ሲያነሱት የጠቀሷቸው ምሳሌዎች አሁን የዓለም እውነታ ሆነዋል። ጤና ይስጥልን የተወደዳችሁና የተከበራችሁ ተመልካቾቻችን፣ ይህ የሀገር ጉዳይ ዝግጅታችን ነው። በዛሬው የሀገር ጉዳይ ዝግጅታችን የሆርሙዝ ሰርጥ ቀውስና እንደዚሁም ደግሞ በቀይ ባህር ቀጠና ላይ አልፎም በሀገራችን ኢትዮጵያ ላይ ምን አይነት ተጽዕኖ ይኖረዋል የሚለውን እየዳሰስን ቆይታ እናደርጋለን። እንደተለመደው 2 እንግዶች እዚህ አጠገቤ ይገኛሉ። የፒኤችዲ ካንዲዴት የሆኑት ሚፍታ መሐመድ ከውጭ ጉዳይ ኢንስቲትዩት የአፍሪካ ጉዳይ ተመራማሪ ናቸው። እንደዚሁም ወጣቱ የፖለቲካ ጉዳዮች ተንታኙ አፈወርቅ በደዊ እንደተለመደው አብሮን ቆይታ ያደርጋል። አብራችሁን ትቆዩ ዘንድ በአክብሮት ጋብዛለሁ። ፕሮግራሙን እየመራው ከመለየ ስቱዲዮ ባለሙያዎች ጋር በመሆን ደግሞ እኔ ብስራት መለሰ አብሬያችሁ የምቆይ ይሆናል። እንግዶቼ እንዴት ናችሁ? ሰላም እንዴት ነው? አፊ እንዴት ነህ? ሁሉ ሰላም አለን። እንግዲህ ዓለማችን በብዙ ቀውስ ውስጥ ነው። በተለይም ደግሞ የኢነርጂ ክራይሲስ ውስጥ ገብታለች። ከዚህ ከሆርሙዝ ሰርጥ ጋር በተያያዘ የኳታር የተፈጥሮ ፈሳሽ የተፈጥሮ ጋዝ መመታቱ ይታወቃል። 17 በመቶ በዓለም ላይ የምርት አቅርቦት እጥረት እንደገጠመ እናውቃለን። ቃላይ ማዳበሪያዎች ላይ ደግሞ የራሱ የሆነ ኢፌክት አስከትሏል። በአጠቃላይ እንደው ጦርነቱ በዓለም አቀፍ ደረጃ ምን አይነት ተጽዕኖዎች አሉት የሚለውን እንመልከተው። ሁለተኛ በተለይም በመካከለኛው ምስራቅና እንደዚሁም ደግሞ እኛ በምንገኝበት ቀይ ባህር ቀጠና ላይ ምን አይነት ተጽዕኖን አመጣ የሚለውን እንመልከተው። ሚፍታ ካንተ ልጀምር። እንግዲህ ይሄ ጦርነት ሊቆም አልቻለም። ምንድነው? አንደኛ ያልተጠበቁ ነገሮች ነው የወጡት። ጦርነቱ በ4 ቀን ያልቃል ተባለ፣ ያለቀ ነገር የለም። መሪዎች እየተተካኩ የሚተኩሱት ሚሳኤሎችም እየበዙ ብሎም ብቻ ባለፈው ለምሳሌ በ12 ቀን አንድ ጊዜ ብቻ ነበረ በኳተር ላይ አንድ ጊዜ የተወሰነ ሙከራ አሜሪካ ያላትን ቤዝ የመምታት ሁኔታ ነው የነበረ። በአሁኑ ግን ተስፋፍቶ ኦልሞስት በጣም ብዙ ሀገራቶችን በጣም ብዙ ጉዳት አድርሷል። 20 ምናምን ቀን በማቋረጥ ሁኔታ በጣም ከባባድ የሆኑ ሚሳኤሎችን የተለያዩ የሚሳኤል ቴክኖሎጂዎችን ድሮኖችን ኳታርን ጀምሮ ዩናይትድ አረብ ኤሚሬትስ፣ ሳዑዲ አረቢያ የተለያዩ ሀገሮች ላይ እንግዲህ የእስራኤልና አሜሪካን ጥቅም ናቸው ብሎ ያሰበቻቸው ቦታ ላይ የምትመታበት ሁኔታ አለ። እነሱም ደግሞ በተቃራኒው ኢራንን ለመደምሰስ በሚያደርጉት እርምጃ የተለያዩ ተቋማቶችን መምታት በመጀመራቸው ይሁሉ እንግዲህ ወደ ምን አመራ? ዞሮ ኢራን ካላት አንድ የተፈጥሮ እድል የሚባለው ነገር አንደኛ የሀገሪቱ ትልቅነት ነው። ሁለተኛ ደግሞ ቾክ ፖይንት በዓለም ላይ በጣም ወሳኝ ሆነው ልክ እንደ ባቢል መንደብ ያለው የሆርሙዝ ሰርጥ አሁን ዋናው ቶፒካችን ሆነው በኢራን መዳፍ ስር ስላለ ይሄንንም ስትራቴጂካሊ በመዝጋት የዓለምን ወደ 20-30% የሚጠጋ የሴኩሪቲ በጣም ኢምፖርታንት የሆነ ለቴክኖሎጂም ይሁን ለመሳሪያም ይሁን ለኢኮኖሚ እድገት ይሁን ለግብርና ለማንኛውም ሁለንተናዊ የሰው ልጅ ብልጽግናና እድገት አስፈላጊ የሆነው ነዳጅ መተላለፊያ ቱቦ ስለሆነ ይሄንን መዝጋት እንደምትችል ከዚህ በፊትም አሜሪካን ውስጥም ያሉ ትላልቅ አናሊስቶች የተናገሩ ነበረ። ኢራን ይሄንን ሆርሙዝ ብዘጋ በጣም ዓለም ላይ ከፍተኛ የሆነ ጉዳት ይደርሳል የሚል ማለት ነው። ይሄንን እንግዲህ ያየው ነው ያለ ነው።
ኢራን የሪፐብሊካን ጋርድ ይሄን በማንኛውም የአሜሪካና እስራኤል ብሎ አጋሮቿ ማንኛውም መርከብ በዚህ በኩል ማለፍ አይችልም የሚል አዋጅ ካወጁ በኋላ እንግዲህ የግድ ስለመቱት ብቻ መታወል በርግጥም ሳይመቱ ራሱ ምንድነው እነዚህ ካምፓኒዎች የተለያዩ ማይሪስክን ጨምሮ የተለያዩ ካምፓኒዎች ሪስክ መውሰድ አይፈልጉም። በዚህ የተነሳ እንግዲህ በዩናይትድ ኔሽን ሪፖርት መሰረት ወደ 90% የመርከብ እንቅስቃሴ እንደተቋረጠና በአብዛኛው በዓለም ላይ ወደ 300-400 የሚሆኑ ቬዝሎች በጌልፍ አካባቢ እንደተጠራቀሙ ይህም ደግሞ በተለያዩ አገራቶች ላይ ከፍተኛ የሆነ ተግዳሮት እንደፈጠረ አንዳንድ አገራቶች ላይ እንደውም ትምህርት ቤቶችን እስከ መዝጋት ቢኮዝ ኢነርጂ ከሌለ ገና ለገና ለጥንቃቄ ማለት ነው ትምህርት ቤት ይዘጉሉ አሉ ወደ ስሪላንካ ወይ ደግሞ ኤዥያ አካባቢ ብዙ ነገር ሚዲያ ላይ ይባላል። ስለዚህ ምንድነው የዚህ ነገር እንግዲህ ዳፋ ነው የሚባለው ዳፋው ኮንሲኩዌንሱ ምንድነው ያለጠፋውን የዓለም ህዝብ እየጎዳ ነው። በዚህ እንግዲህ በጣም ተጎዱ ከሚሆኑ ሀገራቶች ውስጥ ታዳጊ ሀገራቶች ናቸው። ለምንድን ነው ይሄንን የምንለው? ለምሳሌ በቅርብ ከዚህ ጋር ተያያዙ በወጡ ትንተናዎችና ሪፖርቶች መሰረት እኔ G7 የሚባሉ ሀገራቶች እነሱ እንኳን ያላቸው የነዳጅ ሪዘርቭ ለ3 ወር ብቻ የሚቆይ ነው ይላሉ። እንግዲህ G7 የሚባሉት በጣም በዓለም ላይ በኢኮኖሚ የበለጸጉ በኢንዱስትሪ የበለጸጉ የኒውክሌር ኃይል የሚጠቀሙ የተለያዩ የሶላርና የተለያዩ የኤነርጂ አማራጮች ያላቸው ቢሆንም እንኳን እንደዚህ አይነት ካታስትሮፊክ የመዘጋቱ ሁኔታ ከተፈጠረና ምንም አይነት ነዳጅ ማግኘት የማይችሉ ከሆነ ሰርቫይቭ ማድረግ የሚችሉት በተሟላ ሁኔታ 3 ወር ነው ይላሉ። ስለዚህ ታዳጊ ሀገራቶች ብዙ ሪዘርቭ የሌላቸው ብዙ ማጠራቀሚያ ታንከሮች የሌላቸው ሀገሮች ብዙም ካሽ የሌላቸው ሀገሮች ሊጎዱ ይችላሉ። ስለዚህ ይሄ ነገር እንግዲህ እንዳልከው በጣም ዘርፈ ብዙ ጉዳት አምጥቷል። ይሄ ጉዳቱን ደግሞ በቀላል ከዓለም ላይ እንትን ዞር የሚል አይደለም፣ በጣም ከባድ ነው ማለት ይቻላል። በጣም ጥሩ ሚፍታ አፈወርቅ ወደ አንተ ልምጣ። እንግዲህ አሁን በዓለም አቀፉ መገናኛ ብዙሃን እየተገለጹ ያሉ በርካታ ነገሮች አሉ። ከነዛ መካከል ቲም ማርሻል በተደጋጋሚ ጊዜ የሚያነሳው ፕሪዝነርስ ኦፍ ጂኦግራፊ እንደዚሁም the power of geography ላይ በተደጋጋሚ የሚጠቅሰው አሁን ዓለማችን ጂኦግራፊን በትክክል ሴንስ እያደረገ በቴክኖሎጂ ብትረቅም ግን አሁንም ጂኦግራፊ ወሳኝ ነው፣ መልክዓ ምድር ወሳኝ ነው የሚለውን በኢራን እየተመለከተን እንገኛለን። ሶ ይሄ ጂኦግራፊካል ኢምፓክት ኢራን እያሳደረች ያለው ጂኦግራፊካል ኢምፓክት በተለይ ወደኛ ቀጠና ወደ ቀይ ባህር ወደ ባብል መንደብ እንዴት ሊሻገር ይችላል? በደሃ ሀገራት ውስጥ በአፍሪካ ላይ ምን አይነት ተጽዕኖ ይኖራል የሚለውን ብትነግረን። ክቡር ጠቅላይ ሚኒስትሩ ከዛሬ ኦልሞስት ወደ 3 ዓመት ገደማ አካባቢ ስለ የባህር በር አስፈላጊነት ለሕዝብ ተወካዮች ምክር ቤት አባላት ባቀረቡበት ጊዜ አንድ የጠቀሱት መጽሐፍ መካከል አንተ አሁን የጠቀስከው ግለሰብ ነው። የቲም ማርሻል ፕሪዝነር ኦፍ ጂኦግራፊ ነው። ጂኦግራፊ የሀገራትን ዕጣ ፈንታ ይወስናል ነው የሚለው መጽሐፉ። ሀገራት የማደግ የመልማት ህልውናቸውን የማስጠበቅ ሉዓላዊነታቸውን የማስጠበቅ ሁለንተናዊ ጥቅም ካላቸው ነገሮች አንደኛው ጂኦግራፊ ነው እና አንዳንድ ሀገራት የጂኦግራፊ እስረኛ ናቸው ይልና ምክንያት ምሳሌ ሲዘረዝር ከዝርዝር ውስጥ ሀገራችን ኢትዮጵያ እናገኛለን። ቲም ማርሻል እንግዲህ ኦልሞስት ወደ 3 መጽሐፎችን ከተወሰኑ ዓመታት በፊት አንብቤ ነበር። አንደኛው ቅድም የጠቀስከው ፕሪዝነር ኦፍ ጂኦግራፊ ነው። ሁለተኛው ፓወር ኦፍ ጂኦግራፊ ነው። አሁን ደግሞ ሶስተኛ መጽሐፉ ወደ ፊውቸር ኦፍ ጂኦግራፊ የሚል መጽሐፍ አለና በሁለቱ መጽሐፎች ውስጥ ኢትዮጵያን ይጠቅሳታል። ፓወር ኦፍ ጂኦግራፊ ኢትዮጵያ የጂኦግራፊ ፓወር ካላቸው የዓለም ሀገራት 10 ሀገራት እዛ ውስጥ ይጠቅሳል። ኢራንን በሁለተኝነት ያስቀምጣል። ኢትዮጵያና አራውንድ ወደ 8-7 አካባቢ ላይ ያስቀምጣታል። በመጀመሪያው ደግሞ ፕሪዝነር ኦፍ ጂኦግራፊ ደግሞ ከባህሩ በቅርብ ርቀት ላይ መገኘቷ የጂኦግራፊ እስረኛ መሆኗንም ይጠቅሳል። ስለዚህ አሁን ጂኦግራፊ ሁሉ ነገር መሆኑን በሁሉ ነገር ውስጥ ዲፋይኒንግ ተርም መሆኑን እያሳየ መጥቷል። ለምሳሌ ጂኦፖለቲክስ እንላለን አይደል? ጂኦ ሴኩሪቲ፣ ጂኦ ኢኮኖሚክስ፣ ጂኦ ምናምን እያለ ብዙ ነገር ማለት ነው። እያንዳንዱ ነገር ውስጥ ጂኦግራፊ ዲፋይኒንግ ተርም ሆኗል። አሁን ለምሳሌ በፓወር ኦፍ ጂኦግራፊ ላይ ኢራንን ሲያስቀምጣት ዛግሮቭ የሚባል ለምሳሌ ዛግሮስ ማውንቴን 1500 ኪሎ ሜትር የተዘረጋ ማውንቴን ከታች